Za'faran Records. Rivo Entertainment. Rivo Entertainment. እኛን መርጣችሁ አብራችሁን ስለምትሰሩ እናመሰግናለን። በአዲሱ ዓመት አብራችሁን መስራት የምትፈልጉ በአዲስ ምርቶችና ስጦታዎች እንጠብቃችኋለን። አድራሻችን ቤተል ኤጄ ሞል 3ኛ ፎቅና ጠሮ 4 መንታ እንገኛለን። አሊስ አልባሳትና ህትመት። صلى الله على زين العالمين أفقد فكرو يما يلمد مكان ياسو مكان محمد صلى الله على زين العالمين نفقد فكرو يما يلمد مكان ياسو مكان محمد صلى الله على زين العالمين نفقد فكرو يما يلمد مكان ياسو مكان محمد بسم الله بيل جمر سراي انديامر يزونيالنا هيا الفكر هيا المولد محمد يا ميناتو لج ودو يا زيني قرة العيني يا انتو سمترات يا ولاني هونو الفني كلام يفكرون شمال السوس بازت للسوس واتت كان جاركا سماي كالوت ككواكب تاركي زمن صلى الله على زين العالمين نفقد فكرو يما يلمد مكان ياسو مكان محمد عوي سو مهون عوي مقدلي يعنت اللي كل ساو يعنينا كلي قصو اللي مقلس عن صوفيك عليه مع السماعة انت تسعني واكلي سمو سنسا يستكزو نعفقو فكرو ودي يسباسو قلتو لمورات قانقوا يبيانسو كقالات مسجن نجن تواسو مكان ياسو طيبا وديا مادو مكان ياسو ودو يكلسو مكان ياسو عيبن مكان ياسو يما يتيفو مكان ياسو እሱ እየተራበ مكان ياسو ሌላን የሚያጎርሰው مكان ياسو ፍቅሩ ያከብራል እንጂ مكان ياسو የለም ያረከሰው مكان ياسو በትህትና ፍቅሩ مكان ياسو ልቤን ቢጠውፈው مكان ياسو ሸካራውን ልቤ مكان ياسو እርሷ ለሰለሰው مكان ياسو የኩራት ሸክሜ مكان ياسو ጨርሶ አራገፈው مكان ياسو በእዝነቱ ሙሌ مكان ياسو እንባዬን አበሰው مكان ياسو አፍታ ምስኪኗ ሴት ከኛው ነቢ ብትርክ አይናቸው የቲጋ ነው ብለው አሷቦቹን ነቢ ጠየቋቸው። ድንገት ባንድ ምሽት ሞተችና ቀበርናት አሏቸው። ንቃችኋት ነው ወይ ሳትነግሩኝ የሷን የሞት ኸበር? በሷ ቦታ የሞተው አሊ ቢሆን ወይ ደሞ አቡበከር ዝም አትሉም ነበር ብለው አሉ ነቢ ኸይረል በሸር። ከዛም ቀጥለው አሉ ኸይረል ወራ ውሰዱኝ አሉ ወደ ቀብሯ ስፍራ። ከቀብሯ ደርሰው ዱዓ ማረጉላት ውዱ የኛ ነቢ ጀነት ለመኑላት። አንጀቱን ስፍስፍ ነው እንደናት ሞተም ያዝናል እንኳን ላለባያት። አሕመድ ልበሎ ሲጠፋይ ብልሃት ከቷንቱን መሳይ አትወልድም እናት። ስሙን ልጣራ በቀንም በጧት ዱንያን በስሙ ይዟል መበላት። ያንቱ ውዴታ የተሰጠው ሰው ምን ጎደለበት ምን ሳነሰው? ያ ረሱላላህ ቶማናለ ኑሩ አብርቶ ዓለም የኳለ የተቋጅረት ቶ ያረጋው ጥላቻን ሽሮ በፍቅር የተካው የግንባሩ ኑር ሌት የሚያነጋው ስብዕናው ነው ገጹን ያፈ
ያልፈካው ከደጁ ደርሶ እርዳይ ላለብሰው አብዝቶ የሚሰጥ የማያሳንሰው የደረቀን ቀልብ ፍቅሩ የሚያርሰው የሞተን ሩህ የሚቀሰቅሰው መገን ሙሐመድ መገን ትልቅ ሰው መገን ሙሐመድ መገን ትልቅ ሰው ናፍቆቱ ፍቅሩ ልብ የሚያምሰው ናፍቆቱ ፍቅሩ ልብ የሚያምሰው ስሙ ያጠግባል ሩህ ነው ቀለብ ፍቅሮ ያለብሳል የኢማን ጥበብ እዛው መዲና እሱ አጠገብ ና ወደኔ ዘንድ እስኪ ላይ ቅረብ አድምቀ ክትብ በፍቅር መዝገብ ፍቅር ሲበዛ ቢያሰጣ ማደብ አጥር የለውም ውዴታ ገደብ አደም መጣሱ ራሱ ነው አደብ አህመድ ልበሎ ከቷንቱን መሳይ ከቷንቱን መሳይ ከቷንቱን መሳይ ከቷንቱን መሳይ ሰለላሁ ዐላ ዘይኒል ዓለሚን ናፍቆት ፍቅሩ የማይለመድ መገን ያሰው መገን ሙሐመድ ሰለላሁ ዐላ ዘይኒል ዓለሚን ናፍቆት ፍቅሩ የማይለመድ መገን ያሰው መገን ሙሐመድ አያሉ ፍቅሮ ሳይገለኝ ቀብሮ መገን ልበሎ እያደር ሸውቁ በኔ አይሎን እጅግ ብሎ የማይበርድ ጨርሶ መኩራት ማያውቀው የሚተናነሰው ማዘላልቆ ሹሙ ጌታው ያነገሰው ሶመድ እያደር ጣፋጭ የሚናፈቅ በጣም ጠባዬ መልካም እርሱን ያወቀ ሌላ ይመኝ ሌላ ይጠራም ሙሐመድ ሰለላሁ ዐላ ዘይኒል ዓለሚን ናፍቆት ፍቅሩ የማይለመድ መገን ያሰው መገን ሙሐመድ ያቺን እስት ሴት ባለሟለቃ መግቢያ መውጫውን ሳትጠብቃ ከመንገድ ቁማ ቆሻሻ አጣቢ ትደፋ ነበር በእኛ ሀቢቢ በነድዬ ላይ ኖረች ስትደፋ አዛ ስታደርግ ሸሯም ሲከፋ ከሰፈር መንደሩ ድንገት ብትጠፋ ተጨነቋሉ ውዱ ሙስጠፋ ይጠይቋት ሄዱ ዘለቁ ከቤቷ ታማ ተኝታ ነው የጠፋችን እስቷ ውፌው አለችለት መጥቶ ቢጠይቃት ምን ትበል አንተዬ እጅጉን ደነቃ ጉድ አትልም ታዲያ በእንዲህ ያለ እዝነት በኸይር የሚመልስ መጥፎ ለዋለለት ከነፍሱ ላይ እዝነት ለአፍታ አይጎልም ድንበርም ቢያልፉበት ምንም ቢበደልም ጠቅላው ሰው ብይልሽ ከመንገድ ዳር ብቻውን ቁጭ ብሏል አግኝቶታል መሰል አንድ ነገር ፊቱም እጅግ አዝኗል ነቢዬ ቢያዩት ጠጋ ብለው አሉት ምን ሆነሃል ወፌ ሞተችብኝ ብሎ አላቸው ለነቢ ያወጋቸው ከጎኑ ቁጭ ብለው ታላቁ ሰው አዳምጠው ጨርሰው አጽናንተው ያጀማ አብሽር በሌላ አሉ ይተካልሃ ከዛ ሕፃን ልጅ ጋር ውዱን ነቢን አይቶ ወደ እነርሱ ዘንዳ ያሳባ መጥቶ ቢጠይቃቸው ምነው ብሎ ዘይኑ ይሄ ሕፃን ልጅ እንደዚህ ማዘኑ የሚወዳት ወፍ ብትሞትበት ነው እኔም ሐዘኑን እያጽናናሁት ነው ታዳጊ ሕፃናት ልጆችን ያቅፋል ከሀሳቦቹም ጋር ደሞ ይጫወታል የድሃን ጥሪ ሳይንቅ ይሄዳል አቅመ ደካማን ደሞ ይደግፋል ሆኖ እንደ ንጉሥ እሱም አይካብ ለሁሉ አዛኝ የረሕመት ዝናብ ዘውድም አይሻም ከቶ ዙፋንም አንቱ ታማይወድ መሞገስንም ባሪያውም ይሹም አልታየም ንጉሥ በዝቅታው ልቆ ሚነግስ ራሱ ሚካድም የሚተናነስ ለተቸገረ ላዘነ ሚደርስ እንዴት አድርጎ ሰራት ያንቱን ነፍስ እንዴት አድርጎ ሰራት ያንቱን ነፍስ ለተቸገረ
ዓለም ያዘን የሚደርስ ከቶ አልታየም አይናፋር ንጉሥ አለ ሲፈቱ የሚለሰልስ አይኑ የሚሰብር እንደ ሙሽራ በዝነት ተሞልቶ ጦርን የመራ አብዝቶ የሚወድ ቤተሰቦቹን ስራ የሚያግዝ ደሞ ሚስቶቹን አልታየም ባለም እንዲያለ ንጉሥ አልታየም ባለም እንዲያለ ንጉሥ በእጁ የሚሰፋ ራሱ የራሱ ልብስ በእጁ የሚሰፋ ራሱ የራሱ ልብስ ልቅናን ሁላ ሹመት ገራርቦ ጠግቦም ያልበላ የገብስ ዳቦ አልቆ ሽሞ ጌታ ቢያነግሰው ዲኑን ለማድረስ የተናነሰው ሌቱን በሰላት ቆሞ የሚያለቅሰው ቀን እየጾመ ነበር የሚያመሸው ለእንዲህ ያለ ነብይ በላይ የማልክስ የመቃሙን ልክ ቀድሩንም ባደርስ የመቃሙን ልክ ቀድሩንም ባደርስ ለእንዲህ ያለ ነቢይ ለእንዲህ ያለ ንጉሥ ነቢ በል አጀር ሳይደርስ መገን ሙሐመድ መገን ትልቅ ሰው ናፍቆቱ ፍቅሩ ልብ የሚያምሰው መገን ሙሐመድ መገን ትልቅ ሰው ናፍቆቱ ፍቅሩ ልብ የሚያምሰው መገን ሙሐመድ መገን ትልቅ ሰው መገን ሙሐመድ መገን ትልቅ ሰው ናፍቆቱ ፍቅሩ ልብ የሚያምሰው ናፍቆቱ ፍቅሩ ልብ የሚያምሰው አህመር ልበሎ ሲጠፋል ብርሃን ከቷንቱን መሳይ ከቷንቱን መሳይ ከቷንቱን መሳይ ከቷንቱን መሳይ መገን ያሰው መገን ያሰው ሰላት ሰላም ያለ ድካም በአረቡ ባጀም ቋንቋ በጠቅላላ ባለማቱ ባሉት ቁጥር ፊደላቱ በስፍር ልክ በቃላቱ ሰላም ሰላት ይስፈንባቱ ሰላም ሰላት ያለ ድካ በሰዓት ልክ በደቂቃ በሴኮንዱ ተደማምሮ ይውረድብሎ ተነባብሮ ደሞ የሚስፈን ራህመቱ በቤተሰብ ባለል ቤቱ በሳቦቹ ላይ ጠቅላላ ሰላት ሰላም ይውረድ ጅምላ መገን ያሰው 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 እኛን መርጣችሁ አብራችሁን ስለምትሰሩ እናመሰግናለን። በአዲሱ ዓመት አብራችሁን መስራት የምትፈልጉ በአዲስ ምርቶችና ስጦታዎች እንጠብቃችኋለን። አድራሻችን ቤተል ኤጄ ሞል 3ኛ ፎቅና ጠሮ 4 መንታ እንገኛለን። አሊስ አልባሳትና ህትመት በአጭር ጊዜ ውስጥ ታማኝነትና ተቀባይነት ያተረፈውና በወሎ አፈርጥ ደሴ ከተማ እንዲሁም በውቢቷ ሐይቅ ከተማ በጋራ የሚገነቡ የማህበር ቤቶችን እየሰራ የሚገኘው ነማል ሪል ስቴትና ኢንጂነሪንግ እነሆ ለ15 እድለኞች ብቻ የቤቶቹን ዋጋ 60% ቀድመው ከፍለውና የቤቶን ቁልፍ ተረክበው እየኖሩ ቀሪውን 40% ክፍያ በየወሩ ተረጋግተው እየቆጠበው የሚከፍሉበትን አዋጭና ተመራጭ እድል አመቻችቶ በደሴ ከተማ ቄራ ሰፈር ለመኖሪያ ምቹ በሆነ ቦታ ላይ ምቹና ዘመናዊ የመኖሪያ አፓርትመንት ላይ በተለያየ ካሬ መጠን አማራጭ ባለ አንድና ባለ ሁለት መኝታ ዘመናዊ ቤቶችን ለሽያጭ ሲያቀርብ በታላቅ ደስታ ነው። ለበለጠ መረጃ በ0948 356500 ወይም በ0922474444 ላይ ፈጥነው በመደወል ቤቶን የግሎ ያድርጉ። ነማል ሪል ስቴትና ኢንጂነሪንግ የእርሶ ሁነኛ የእድገቱ አጋር።